ግን ዛሬ ለምንድን ነው አዲስ አበባ አልመለስም ልጆቹ? ሙሽዬን እየጠበቁ ነው። ቀጠሮ አላት እኮ ሙሽዬ። አዲስ አበባ ምን ይሰራሉ? አዲስ አበባ ከመጡ አንድ ቤት ሙሽ መለስች። ሙሽ ገና ናት እኮ የዛሬ ሳምንት እኮ ነው የተባለችው። አሁን ከሄደች 15 ቀን ሞላት። ላ የዛሬ አንድ ወር ነው የተባለችው። እነሱ ደግሞ 3 ወር ይሰራሉ። ይሄንን ነው ማዚ አዲስ አበባ ወይ ነገ ዛሬ 28 በ18 አይደል የተባለችው? በሁለት አይደለም ሳሚልኝ ምንም ነገር እንትን አትበይሽ። 3 ወር 4 ወር ይሰራሉ አይደለም እህቶች እንትን ማለት ነው። ከሙሽዬ ጋር ራቸውን ይፈልጉ አላለቅስም የተዘጋጁበት ነገር እኮ አለ። ከዛው ደግሞ እያረጉን እኮ ነው። ወይኔ ሙሼ እህቱ ጋር ሄዳ ተመርምራ ትመጣለች። እነሱ 3 4 5 6 ወር ይሰራሉ። ለእናቴ እዛ ጋር አልቆዩም እኮ ስራ ላይ አልቆዩም። ወይኔ ጌታ ሆይ ቪዲዮ አልሄድም እኮ ቪዲዮ እሷ ስንት ነው ቡርኬ? አሁን 400 ይብላል። 350 ይብላል። ለምንድን ነው ሳቀሽ አንቺ? ቪዲዮ ትናንትና ትክክል ነው። አፍተን የትናንት ቪዲዮ የፍቅር ቪዲዮ ነው የለቁ። የድራማ ቪዲዮ አይደለም ሲጀመር። አንድ ላይ መምጣት የለባቸውም እነሱ እየሳቁ። ወይኔ ዛሬ ወደዛ ያላልኩት። ለማንኛውም እሺ አሁን አረ ፈካ ዛሬ ይመጣል አሰብኩ እኮ ነው። ርቀቱ ወዴ ነው? ግን ዝም ብሎ ይመጣል እኮ ርቀቱ የዴኒ እኔ የለም እንትን ሶፍት ነው የዴኒ ሶፍት ነው። አዎ ዝም ብሎ ይመጣል እኮ ዴኒው ወረጋ ማለት ነው። እስኪ አስቢ ድራማ ሲሰሩ ቆንቆ 21 ላይክ 20 እንደዚህ ነው። ዛሬ ግን 13 ብቻ ላይክ። ይሄ አይደለም። ለምንድን ነው ይሄ ልጅቷ ወጣም እንደ ድንጋይ ነው ዲንዳ ነው ያለችው ወጣችው? ዛሬ እግዚአብሔር ሰው ሁሉ ያው ድምጽ እያስቀመጠኝ ነው። ጌታ ወይ ትግስት ስጠኝ። እኔ ከሚዲያው ለቀንጠፋለሁ። በቃ እቺ ቪዲዮም አልደለትም አልገባም። ይሄው እንዳለ ሰው ድምጽ እያስቀመጠ ነው። እኔ እዚህ ጋር እያየሁ ለቀሽ ነው እንደ አንቺ ቪዲዮ አንቺ ማዛ ለቀሽ ነው። ኧረ ብዙ ይዘይ